የኔ ጥያቄ በአማርኛ ነው ጠይቀው እዚህ ከሬዲዮ ጃሺ ጆሃር ጋር 2-3 ጊዜ ጋር ተገናኝቻለሁ። ላይፍ እንደዚህ ሳይሆን ያው ከሬዲዮ ጀርባ ብዙ ጊዜ ተገናኝተናል። ሬዲዮ ጃሽም ቤቱ ነበረ እዚህ ደረጃ ላይ ከመድረሱ በፊት የኔ ጥያቄ ምንድነው? በመጀመሪያ እዚህ በማየት በጣም ከፍተኛ የሆነ ደስታ ይሰማኛል። ኩራት ነው የሚሰማኝ። ስሜ መሐመድ ይባላል። አምስተርዳም ነው የሚኖረው። ጆሃር አሁን ይዘው የመጣ መንገድ ወይም ደግሞ ይሄ የሰላም መንገድ አሁን አይደለም የጀመረው። እኔ እንደሚረዳኝ ከዚህ በፊትም በዚህ መንገድ ብዙ እንቅስቃሴዎችን ታደርግ ነበር። ከብዙ ህብረተሰቦች ተቀባይነት ያለው ነበር፣ የማይቀበሉት ነበር። አሁን በዚህ ሰዓት አንተ ለእስር ቤትም ያስገባህ የያዝከው የመሳሪያ አይነት የለም፣ ወይም ደግሞ በኃይል የፈለኩት ነገር አደርጋለሁ የምትለው ነገር አልነበረም። ለእስር ዳርጓል። እስር ቤት ተዳርጋሃል። የሰላም እንቅስቃሴ በማድረግ እስር ቤት ውስጥ ገብተህ ያገኘውን ነገር አይተህ ነው። አሁን ምን አስተማማኝ ነገር አግኝተህ ነው እንደገና በዚህ የሰላም ጉዞ ለማካሄድ የሞከርከው? ሌላው ምንድነው? ካንተ በፊትም የሰላም ጉዞ ያካሄዱ ሰዎች አርቲስቶች ሳይቀሩ እስር ቤት ገብተዋል። እስር ቤትም ባይገቡ ከስራቸው እንዲፈራቀሉ ተደርገዋል። አንድ ምሳሌ ሊሆን የሚችለው ዲሽታጌና የሚባለው አርቲስት ስለ ሰላም ስለሰበከ በአገሪቱ ውስጥ ከፍተኛ የሆነ ችግር ነው የገጠመው። አንተ አሁን ምን አስተማማኝ ነገር አጋጥሞ ነው ለዚህ ጉዞ እንደገና ለመጀመር ያቀድከው ወይም የፈለግከው? አመሰግናለሁ። ወንድሜ ለጠየቀው ምን አስተማማኝ አግኝተህ ነው ወደ ሰላም መንገድ ላይ የተመለስከው? ወደ ትግል ስገባ እኔ ኢንሹራንስ ገዝቼ አይደለም። ታጋይ ኢንሹራንስ አይገዛም። ታጋይ መተማመኛም ማስተማመኛም አያስፈልገው። ታጋይ የሚያስፈልገው መተማመኛ አንዱ ፈጣሪው ነው፣ አንዱ ህዝቡ ነው፣ የህዝቡ እውነታ ነው። ሶስተኛው የራሱ ቁርጠኝነት ነው። ስለዚህ ትላንትናም ትግሉ ስገባ የማንንም ማስተማመኝነት ፈልጌ አይደለም። የሚመጣው ማንኛውም መስዋዕትነት ለመክፈል ዛሬም ቢሆን የሚመጣው ማንኛውንም መስዋዕትነት ለመክፈል የማንንም ኢንሹራንስ አልገዛም ያለው። ስለ ሰላም ለምን ነው የምትሰብከው? የተሻለ አማራጭ ስላልታየኝ የሰላማዊ ትግል ይዘን በመሄድ ለውጥ አምጥተናል። መንግስት በድንጋይ አውርደን ሲል አውርደን አሳይተናል። ይሄ የያዛችሁት መንገድ ሀገሪቷን ወደ መበታተን፣ ወደ እርስ በርስ ጦርነት፣ ወደ ድህነት፣ ወደ ውርደት ነው የሚያመጣው ብለን ስንጮህ ጊዜ አፋችንን ሸብበው እስር ቤት ከተቱ። ቂም አልያዝንም፣ አልተናደድንም። በእነሱ ተናደን ሀገራችንን ህዝባችንን ወደ ማፍረስ የሚያደርስ የእርስ በርስ ጦርነት አልደገፍንም። ለህዝባችን የሚያዋጣው አሁንም ቢሆን ጦርነት በማቆም በመነጋገር አዲስ ሶሻል ኮንትራክት መመስረት ነው ብለን እናምናለን። የማምንበትን ነገር ነው የምናገረው። በማምንበት ነገር ላይ ደግሞ ማንኛውንም አስፈላጊ መስዋዕትነት ለመክፈል ትናንትም ዝግጁ ነኝ፣ ከፍያለሁ፣ ወደ በፊትም እከፍላለሁ ለማለት ነው። አመሰግናለሁ።